ይሄን ያህል አትልፋ ብዬው በቃ እንትን አለ። ከዛ እንደምንም መጣ። ሲመጣ ሳይ እንደዚህ ካሜራ መብራት ምናምን ያዟሉ። ከዛ ሌሎችም ሊረዷት ያሉ ሌሎችም ጋዜጠኞች ምናምን አሉ ሲላት ላይቭ ላይ ገብቶ ማለት ነው። ከዛ ሌሎችም አካሉ እኛ ምን እናረጋለን እኛ እናስፈልግም አንድ ሰው ላይ ሁሉ እንትን አይረባረብም አለች። ከዛ ስትል ከዛ ልጅቷ ነገረቻት እኛ ልንረዳት አይደለም እኛ ከቴሌቪዥን ጣቢያ ነው እንደዚህ ብላ አለ እሱም ቅጁ አለ ተለቋል። ከዛ በፍጹም አለች ተቆጣች። በፍጹም ማንም ዩቲዩብ እየሰራባት እኛ እዚህ ጋር እንትን የምንለው ነገር የለም አለች። እኔ ግን ከነሱ 75 ሳንቲም እንደማላገኝ አውቃለሁ። ግን ሰው ይማርበታል ካልከኝ እኔ አንተም ብትሆን የትም ሄዳለሁ ነው። ለምን የሁሉም ሰው ተመልካች አንድ አይደለም ብላ ስታስረዳኝ ነው። ግን በጣም ተቆጣች። ከዛ እቃ እንደውም እቃው የታለ እቃ ሽሽታለች አለች። እቃ ሽሽታለች የምን እቃ? ልጄ ያየህበት ሶፋ የሆነ ጂፓስ ይታያል፣ ቴሌቪዥን ትታያለች እና እንደውም እቃ ሽሽታለች። እቃው ራሱ የታለ አለች። አልነበረም አራለ እሱ የሆነ ቦታ እንደዚህ ጥግ ነው እንደዚህ ቆሞ ሲያዋራት ያው ስላብ ነው የሚታየው ምንም ቀለም ምንም የሌለው ይሄ የልስን ስላብ ነው የሚታየው እንዲቆሙ። ከዛ ልጅቷን ምናምን ስትል ከዛ በፊት አንደኛ ታመመች ልጅቷ። ከዛ በኋላ እኔ ብዙ ሰዎች ያናገዝሻለን እያሉ ላይቭ ላይ እየጠሩ በጣም ብዙ ይሰድቡኝ ምናምን ነበር እና ያው ለልጄ የተሻለ ሊሆን ይችላል ምናምን በሚል ብዙ ነገር ነበርና እሷ እየተሳቀቀች የባሰየፍ እኔ ባረኩት ሳይሆን ሰዎች ባረጉት ነገር በሚናገሩት ነገር እኔ አሁን እናቴ ያን ሁሉ ነገር አድርጋይ ዛሬ ላይ ነው እናቴን ሌላ ሰው ቢሳደብብኝ ደስ አይለኝም። እኔ እናቴን እንደፈለኩ ልናገር ልበል እዛው ብሶቴን ካሷ ጋር እንትን ልበል እንጂ ዛሬ ላይ እንደዚህ አርጋሽ ብታ አንተ ብትናገርብኝ እኔ እናቴን ደስ አይለኝም። ስላባቴ ግን አያገባኝም። እናቴን ግን ማንም ሰው ራሴን እንደፈለኩ ልናገራት እንጂ እኔ ማንም ሰው ልጅም ብትሆን እንደዛ ነው። እሷ ነገ አድጋ የሚፈጠረውን ፈጣሪ ነው የሚያውቀው። እና ዛሬ ላይ እኔ ያደረኳት ሳይሆን ሰዎች እናቴ ምን ያደርጉብኝ ይሆን እንዲሚለው ስጋት እንትን አላትና ለመነችኝ። እማዬ ሌሎች መተው ንቅረጻት ቢሉሽ እንዳታስቀርጭኝ እኔ አልፈልግም ብላ አለቀሰች። እንደው እማዬ ብላ ማለት ነው ሲሄድ ጭራሽ እንትን ያላለችው ልጅ ማለት ነውና ከዛ እሱ እንትን ሲል ደነገጠች። ይሄውች ልጅቷ ምናምን ብሎ ተረጋግቶ እንኳን አይደለም ገና ከመግባቱ ምናምን ነው አልተረጋጋም ራሱ ቁጭ ብሎ እንኳን ገና ከመድረሱ 6ኛ ላይ ወጥቶ እንኳን አልተረጋጋም። እና ይሁን በቃ ይድረስ ሲል ደነገጠችና አይ በቃ አትቅረጻት አልኩኝ። አንደኛ እሷም አንረዳ ምናምን ብላ ስትቆጣ ምናምን ሳትረዳኝ እንደዛ ስትል እኔም ተሰማኝ በቃ አትቅረጻት አልኩ። ከዛ አንቺ ቀርጸሽ አደባባይ ያወጣሻትን እኛ ጊዜ ምናምን ስትል በዚህም ተናገረች። እኔ እንዳልኩ ነው እኔ ትንሽ ሰው ነው የሆነ ሰው ነው አንተ ጋር አውርተን ካንተም በፊት ሌሎች ሚዲያዎችን እንትን አድርጌ ሰርቻለሁ እና የሆነ አንድ ሰው በቃ የሆነ ሰው ትንሽዬ መቋቋሚያ ነው ስለ እኔ ያው እዚህ ጋር ወይም ማበድረው ወደ 9 ወር ነው ስራ ከፈታው እቃዎች ሽጬ ነው ስንጠቀም ምናምን ያ ሲያልቅ ደግሞ ቤት ኪራይ ምን ከፍለው ስናጣ ጥገኝነት በዛ ውስጥ ትልቁ እንትኔ መድከም ነው ለመሰልቸት በቃ አጠቃኝ አልቻልኩም። እሺ እና በዚህ ሆኖ ይሄ ተፈጠረ። ከዛ በኋላ ምን ሆነ ሚዲያው ላይ እቺ ውሸታም ነች፣ አጭበርባሪ ነች፣ ሌባ ነች፣ በልጇ ልትበላ በልጇ ልትነግድ የሚሉ ቪዲዮዎች በጣም ማየት ጀመርኩ። እንግዲህ እኔ እስከማውቀው ያንንም ፕሮግራም ማየት ትችላለህ። እዛ ሶፋ ላይ ነው ቁጭ ብለን ስናወራ የነበረው። እንግዲህ ይሄ ሶፋ ፈረደበት በጊዜው 35,000 ብር የተገዛ ነው ስራ ባለኝ ሰዓት። አሁን ግን ጠይቅ ያለው ለመሸጥ ግን 15,000 ብር ነው። እኔ 15,000 ብር ምንም አታረግልኝም። ግን ልጄ ከትምህርት ቤት ስትመጣ ቤቷን ያሞቅላታል። ላምሯም እኔና እናቴ ጋር ሲሄድ ባዶ ቤት ዛሬ ድረስ ጭንቅላቴ ባዶ ነውና እንደ ትልቅ ነገር አዩት። ያችን ሶፋ ኖሯት እንደ ትልቅ ነገር አዩት። የዛሬ 2 አመት ሳሰራው 30 ወይ 35,000 ነው። ግድ የለም ነገሩ ነው እኔ ለማጽዳት ነው። ለማጥራት ከዛ ይሄ ምን ያክል እንትናለሽ ያየሁ ነበር። ከነበርኩበት ባሰ። እኔ በህይወቴ ያልተባልኩት ነገር ቢኖር ልጄን ሳሳድግ ሌባና ውሸታም ነው። እና ሌባ ውሸታም የሚያስብል ነገር ምንም ሰርቻ አላቅም። በጣም ሁለቱን የምጠላቸው ነገሮች ናቸው።
ጭራሽ ውሸት የሚባል ያልፈጠረብኝ ሰው ነኝ ማለት ሚስጥራት ትንገሩኝ የምል ሰው ነኝ እኔ ውሸት አልችልም አልይዝም እና በቻልኩት መጠን እንኳን የሆነ ሰው እንዳልዋሽ እጠነቀቃለሁ ለምን ነገ መልሰ ብትጠይቀኝ ስለማልደግሙ ምንም የተጠና ነገር ሰው ግን የተጠና ነው አቅዳበት ነው ከዛ ደግሞ እሷ እቃ ኳሽታለች ሶፋ የለም ስትል ሰው የባሰ በፊትም ለፍምስና ነው እንዲህ ብላ ያረጋችሁ ምናምን ሲሉ ነበር ከዛ ደግሞ እሷ ቃሽሽታለች ስትል የባሰ ሆነ ማለት ነው ነገሩ እና በቃ በጣም ብዙ ሰው ይሳደባል እኔ ያሳለፈ አልታገኛት ሞከርሽ ሀቢባን አረ ህይወቱ እንደሱ አይደለም አልሞከርኩ እውነቱ ይሄ ነው ብለሽ ለማስረዳት ለምን በቃ በሰዓቱ ብታስረጃት ትረዳሻለች ብዬ ነው ስለ በሰዓቱ እንደዛ መሆን አልነበረባት ለምን ቢያንስ ሴት ነች ልጆች አሏት ወይ ደግሞ ለልጅ አዝና አይደል ቪዲዮን ስታየው እንግዲህ እንደሰው አልቅሳለች ካስለቀሳት እኔ እንኳን መጥፎ ብሆን እኔ እንኳን ትንብል ምንድነው ብላ መረዳት መጠየቅ ትችላለች ምንም ኃጢያት አይደለም ግን ገና በደንብ ራሱን መጠየቅ ትችላለች እንዴት ነው ቤቱ ያየነው ነው ይሄ ቃል ይሄ ምን አለ ልትለው ወይም እሱ ለምን እንዳላላት አላቅም በሰዓቱ ያንን ቃይቷል የሌላኛውን ሰው ተዩና እኔ እሷን ምክንያታዊ ሴት እንደሆነች አቃለው በምክንያት ስለምታምን ነው ወደ ቤት ይሸላከችው ሰው ምክንያታዊ ነሽ የሚገባው ሰው መረዳት አለበት ብላ ስለምታምን ይመስለኛል ምናልባት ለሷ መረጃው የደረሰበት መንገድ አይቶ የተነገራት መንገድ እንዳታምን አድርጓት ሊሆን ይችላል ነገር ግን አሁን አንቺ በመትይኝ ልክ ደግሞ ህይወትሽ ዝርዝር አድርገሽ ረጅሙን ነው የነገርሽኝ እና ለኔ የነገርሽኝን አንቺ ተረጋግተሽ ማስረዳት ብትችይ እሷ ትረዳሽ ይመስለኛል ወይ ደግሞ አሁን የነገርሽኝን እንድታይልሽ እንድትረዳኝ በጸባይ በትህትና አሁን አንቺ እዛ ቦታ ላይ መቼም አላምንሽም እንደዚህ የምትይኝ ይቀራልልሽም ይያለው ምን ማለት ነው እሱ ይቀራልልሽም ማለት እኔ ማለት እሷ ባለችው ቃል ተነስቶ ሰው ያልተባልኩትን ውሸታም ሌባ አጭበርባሪ የሚባል ስም ወጣልኝ ገብቷል እኔ ከኖርኩበት እኔ ባለው ህመም ላይ ይሄ ነገር ሲጨመር አስበው እሺ አሁን ይቅርታ ስላላየሁት ነው ይሄን በደንብ ስላልተረዳሁ ነው ይቅርታ ብትልሽ ይቅርታ ያታለሽ በሚገባ እኔ ባትረዳኝም ይቅርታ በቂ ነው እኔ ቪዲዮም ላይ ተናግሬያለሁ እኔ ብዙ ነገር አልፈልግም ብዙ መረዳት አልፈልግም እኔ ትንሽዬ በቃ ግን የራሴን ስራ ነው መስራት የምፈልገው ልጄን ምንም ሳይጎልባት እንድታድግልኝ ፈልጋለሁ አሁን ስራ ለመስራት ምን ያህል ትፈልጊያለሽ አንቺ እኔ በጣም ትንሽ ስለ አሁንም መከራይ ምናምን ቦታ ዝርዝር አይደለም አሁን ስራ ልትሰሪ ነው ካፒታል የሚባል አለ ይሄን ለመጀመር ምናምን ይሄን ለመስራት ይሄን ብለሽ አታርዝኝ ምን ያህል ትፈልጊያለሽ እኔ እንዴት ብዬ እላለሁ እንዴት ተጣራ ልትሰሪ ያሰብሽው ስራ 10,000 ብር ይፈልጋል 20,000 ብር 100,000 ብር ዝርዝር ያስቀመጥሽው ካለ ማለት ይኮ ነው ስለ እኔ አሁን ልሰራ ፈልገው በጣም በተጠና ገበያ ያለው ቦታ ደግም የማልከስርበት ቦታ ነው መሆን ያለበትና እዛ አካባቢ ላይ ያለው የኪራይ ሁኔታ አሁን እንደገና ያሉት የማቴሪያሎቹ ነገሮች ስለኔ ከ9 ወር በፊት ያረኩት ነገር ስለሆነ አሁን አላቅም ግን እኔ አላቅም ወይ እንጃ ወይ 100 ወይ 150 ከዚህ በላይ አልፈልግም ታይባክሽ እኔ እንጃ እስካሁን ስንት ተሰበሰበልሽ ምንም ለለቴ አንድ እናት ወደ 16,000 ብር ልከውልኛል ያውም ሰማቸው እንት እንዳይባል በስነ ስርዓት አውርተውኝ ሁለት ሰው 5 በግሌ ከዛ ሌሎች 1,000 ወይ 500 ብር ትላንትና ሄጄ ያየሁት ከዛ ግማሹን አውጥቼ ብዙ ዳ ነበረብኝ ሱቅ ላይ ከፋፈልኩት ለቤት ያስቤዛ አደረኩ እግዚአብሔር ይመስገን ልጅ የሚያስፈልጋትን ግን አሁን እሷ ጋር ነገሮች እሷ ጋር ስለደረሱ እሷ ጋር ነው በቃ ሰው እንትን ያለው እና ማንም በቃ ይሄ ውሸታም ነች እንትን የሚባሉ ነገር ሲመጣ ነገሮች ቀሩ ማለት ነው እስኪ እኛ ደግሞ እንዲህ ለማጥራት እየሰማንሽ አይደለ እስኪ ይሄንም ስሙት ለማለት ነው አማራጭ ለማቅረብ ነው የጋበዝንሽ ምናልባት ደግሞ ሀቢባ ይሄን ቪዲዮሽን አይታ ኦኬ እኔ በአንድ ነገር አምናለሁ በነገርሽ ላይ የሆነ ሰው መንገር ላይ የሆነች ሴት ሰፈር አስፓልት ላይ ብር ልጠይቀኝ ትችላለች ልጠይቅሽም ትችላለች ማድረግ የምችለው አንድ ነገር ነው እኔ
ካለኝ መስጠት፣ ከሌለኝ እግዚአብሔር ይስጥልኝ ማለት። ቢያንስ በቃ ባይሳደቡ ጥሩ ነው። እኔ የኖርኩበትን ለማንም አልመኘው። እኔ ያለፍኩበትን መንገድ ለጠላት አልመኘው። በቃ ባይሳደቡ ለምን ነው በቃ እግዚአብሔር ይስጥልኝ። ወይ ደግሞ ማለፍ አለማየት ደቂቃ ይወስዳል። እስከ ጽፍ ኮሜንት ምናምን ለመሳደብ በቃ ቢያልፉት ሌላ ቢው ምን ችግር አለው? ገብተህ ብታይ እንዳለ ስድብ ነው እንዳለ ማለት ነው። ለመፈመስ ብለሽ ነው። እኔ እስከማውቀው ድረስ እስከ በዓል እስከ አዲስ አመት ድረስ 300 ምናምን ነው ፎሎይ። አመት እንግዲህ ዛሬ አመት አካባቢ ተከፈተና ቢያንስ እንኳን እስቲ ላይቭ ላይ ከሰው ጋር ላውራ ብዬ አሚን ጋር ገብቼ ነው 1000 እንኳን የገባው። ከዛ አሁን እሷ ከዚህ ቪዲዮ በኋላ ነው 10,000 ምናምን ሲገባ ከ300 ሰው በላይ ሰው እንኳን አይቶ ታያቅምና ብዙ ቪዲዮ ራሱ ሰርቻለሁ። አሁን እንደዚህ ነው ቢያንስ ባለውበት ቤት ቁጭ ብዬ ልሰራ የምችለው ሰው እንዳለ። ለማንኛውም የኔን አቋም ነው የነገርኩሽ። ምንድነው አሁን የምትፈልጊው? ተመልካቾችም ደግሞ በደንብ እርግት ብላው እንዲህ ሰምተውሽ በጨዋ ደንብ ይቅርታ መጠየቅ ያለብሽን ጠይቀሽ ቅድም ስልሽ እንደነበረው ሀቢባ ምናልባት ሙሉ ሀሳብሽን ሙሉ ታሪክሽን በደንብ ቁጭ ብላ የምታይበት የምትሰማበት ጊዜ አጥሯት ከሆነ እንድታይሽ የሚያደርግ ኢንተርቪው ነው የሰራ ነው። አሁን ኢትዮጵያውያን እንዲ La rapidité, par défaut. La sécurité, par défaut. Chrome, par défaut. Choisissez Google Chrome pour votre téléphone. እንዲያግዙሽ የምትፈልጊው ነገር በትህትና ማንኛውም ሰው የየራሱ የሆነ ቀዳዳ አለበት እንደምታውቂው በህይወቱ። ግን ከህይወቱ አልፎ ደግሞ የኛ ኢትዮጵያውያን ሰው ደግሞ ለሰው መኖር ያስደስተዋል፣ ዘላለማው ህይወቱ ይጨንቀዋል። ስለዚህ የሆነን ነገር ማህበራዊ ኃላፊነቱን መወጣት ግድ ይለዋል። በተለይ አሁን ያንቺ ማህበራዊ ኃላፊነት ነው የመጣሽበት መንገድ የተናገርሽው ህይወትሽ በእኔን አሳዝኖኛል። የሆነ ሐሳብ የሆነ ምንም አይነት ታሪክ ባዶ ነው ብዬ አላምንም። እኔ የሚነገርበት መንገድ ነው እንጂ ታሪክ ይኸውልሽ የሙያ አጎቴ ሳምሶን ማሞ የሙያ ዝምድና አለን። በጣም ታዋቂ ጋዜጠኛ ነው ሳምሶን ማሞ። እሱ ምን ይላል? የኮንተንት የፕሮግራም ርዕሰ ጉዳዩ ልትሰራበት ልጽፍበት ያልከው ጉዳይ ቅለት አይደለም አንተን የሚለካህ ይለኛል ብዙ ጊዜ። አንተ የምትሰራበት አቅም ግን ጉንዳኑን ትኋኑን ዝሆን የማሳከል አቅም ካንተ ይጠበቃል